ሳሙና በሚያመርቱበት ጊዜ እየቀጠነበት ተቸግረዋል። እንግዲህ ለዚህ ሶስት ምክንያቶች ይኖራሉ። እነኚህ ሶስት ምክንያቶች ላብራራላችሁ። በመጀመሪያ የሚጠቀሙት የሳሙናው ቀመር አንዱ ምክንያት ሊሆን ይችላል ሳሙና እንዲቀጥን። ሁለተኛው ደግሞ የሚጠቀሙት የውሃ መጠን እና ሶስተኛው የሚጠቀሙት የማወፈሪያ ጨው መጠን ለሳሙናው መቅጠን አስተዋጽኦ ሊያደርግ ይችላል ማለት ነው። ስለዚህ ትክክለኛ የሆነው የሳሙና ቀመር በእኔ ሞክሬ በትክክል የጠቀመኝና ያረጋገጥኩት ፎርሙላ ነው የምነግራችሁ። ቪዲዮውን እስከ መጨረሻው ተከታተሉ። አንደኛው የምንጠቀማቸው ኬሚካል ሬሾ እና ኬሚካሎች እንዲህ ቢሆን የተሻለ ይሆናል። አንደኛው ላብሳን የምንጠቀም ከሆነ የላብሳ መጠን 1% ከአጠቃላይ የሳሙናው ምርት ወይም ደግሞ ለ1 ኪሎ ግራም ሳሙና 10 ግራም ላብሳ ከ70 እስከ 90 ግራም ኤስኤልኤስ ወይም ደግሞ ከአጠቃላይ የሳሙናው ምርት ከ7 እስከ 9 ግራም በፐርሰንት ኤስኤልኤስን መጠቀም። ካፕን እንደ ተጨማሪ፣ ምክንያቱም ካፕ ሳሙና አረፋማ እንዲሆን የማድረግ አቅም ስላለው ካፕን መጠቀም ይኖርብናል። ካፕን በምንጠቀምበት ጊዜ በግራም ከ30 እስከ 35 ግራም ለ1 ኪሎ ሳሙና ግብአትነት መጠቀም እንችላለን። በፐርሰንት ደግሞ ከ3 እስከ 3.5 ፐርሰንት ያጠቃላይ የሳሙናው ምርት ልንጠቀም እንችላለን ማለት ነው። በተጨማሪ ከዛ ውጪ ሌሎች ኬሚካሎች ለምሳሌ ሶዳሽን የምንጠቀም ከሆነ ሶዳሽን እስከ 1% አጠቃላይ የሳሙና ምርት ወይም ደግሞ በግራም ከሆነ ደግሞ ለ1 ኪሎ ሳሙና 10 ግራም ሶዳሽን መጠቀም እንችላለን። በተጨማሪ ኤስቲፒፒ ወይም ደግሞ ሶዲየም ትራይፎስፌትን የምንጠቀም ከሆነ ደግሞ እስከ 5 ግራም ወይም ደግሞ በፐርሰንት ስናስቀምጠው 0.5% ድረስ መጠቀም እንችላለን። ሲትሪክ አሲድ መጨመር ካስፈለገን እሱንም እስከ 1% ወይም ደግሞ እስከ 10 ግራም በ1 ኪሎ ፈሳሽ ሳሙና ውስጥ መጠቀም እንችላለን። እነኚህ ግብአቶች ተጨማሪ ግብአቶች ናቸው። ስለዚህ የሳሙናውን ውጤታማነት ለመጨመር የምንጠቀማቸው ኬሚካሎች ናቸው። ከዛ ውጪ ለማወፈሪያነት የምንጠቀመው ኮስቲክ ሶዳ የምንጠቀም ከሆነ ኮስቲክ ሶዳ 0.4% ከአጠቃላይ ሳሙናው ምርት መጠቀም እንችላለን። ወይም ደግሞ በግራም ከሆነ ደግሞ 4 ግራም ለ1 ኪሎ ሳሙና መጠቀም እንችላለን። ያው ኮስቲክ ሶዳ አደገኛ ኬሚካል ስለሆነ ጥንቃቄ ማድረግ አለብን። ሊፈናጠርና እጃችን ሊያቃጥል ይችላል፣ ወይም ደግሞ አይናችን ውስጥ ገብቶ ጉዳት ሊያደርስብን ስለሚችል መነጽርና የእጅ ጓንት መጠቀም፣ ለአፍንጫችንም ማስክ መጠቀም መዘጋት የለበትም። እዛ ውጪ ውሃ መጀመሪያ ለክተን ካስቀመጥን በኋላ ውሃው ላይ ነው የኮስቲክ ሶዳውን ጨመረን ቀስ በቀስታ ማዋሃድ ያለብን። እነኚህ ኬሚካሉ ጉዳት ሊያደርስ ስለሚችል ጥንቃቄ ለማድረግ ነው። ከዛ ውጪ ጨው እንደ ማወፈሪያ የምንጠቀም ከሆነ ጨው በሳሙና ውስጥ ሲያንስም ሳሙና እንዲቀጥን ያደርጋል፣ ሲበዛም ሳሙና እንዲቀጥን ስለሚያደርግ ስለዚህ መጠኑን በትክክል መጠቀም አለብን። መጠንን መጠቀም ነው ያለብን። በፎርሙላችን ውስጥ የጨው መጠን ከ2 እስከ 4% ከአጠቃላይ የሳሙናው ምርት ወይም ደግሞ በግራም ደግሞ
ከ20 ግራም እስከ 35 ኦልሞስት 35 ግራም ድረስ መጠቀም እንችላለን። ይህንን በምናደርግበት ጊዜ መጀመሪያ እንግዲህ ኬሚካሎቹን ስናዋሃድ መጀመሪያ ማዋሃድ ያለብን ላብሳውን ኤስኤልኤሱንና ካፑን አንድ ላይ አድርገን በአንድ እቃ ውስጥ እሱ ላይ ጨው ቅድም ያስቀመጥኩትን መጠን ወይም ደግሞ ከዛ መጠን በታች አድርገን ጨምረን በኋላ ላይ እስከ 3.5 ግራም 35 ግራም ድረስ እስኪመጣ ድረስ ቀስ እያልን መጨመር እንችላለን በመጨረሻም። ነገር ግን ያው አጠቃላይ መጠኑ ግን ከ35 ግራም በላይ መሆን የለበትም በ1 ኪሎ ፈሳሽ ሳሙና ውስጥ ማለት ነው። ስለዚህ እንደዛ አድርገን ሶስቱን ኤስኤልኤስን ካፕን ላብሳን አንድ ላይ አድርገን ማማሰል ይኖርብናል። ምክንያቱም ኤስኤልኤስ ዝም ብለን ከውሃ ጋር የምናዋህደው ከሆነ በቀላሉ ከውሃ ጋር አይዋሃድልንም፣ ብዙ ሰዓት ሊፈጅብን ይችላል። ስለዚህ እነኚህን ሶስቱን አንድ ላይ አድርገን ጨው አድርገንበት በተጨማሪ ደግሞ ኮስቲክ ሶዳም ሆነ ሶዳ አሽን ጨምረን እያማሰልን ውሃን ደግሞ በቀስታ እየጨመርን እስከ 86% ያጠቃላይ የሳሙናው ምርት ወይም ደግሞ በግራም ከሆነ ለ1 ኪሎ ሳሙና ፈሳሽ ሳሙና 860 ግራም ውሃ ነው መጠቀም እንችላለን። ማክሲመሙ እዛ ድረስ ነው። ከዛ በላይ የምንጠቀም ከሆነ ሳሙናው ይቀጥንብናል። ስለዚህ መጀመሪያ ውሃውን ለክተን ያንን ውሃ ነው ቀስ እያልን እየጨመርን እያማሰልን እያማሰልን 86% ድረስ እየጨመርን የምንሄደው ማለት ነው። በዛ መንገድ የሚሆን ከሆነ ሳሙናው ውፍረቱንም ያለውን ሁኔታም በቀላሉ መቆጣጠር እንችላለን ማለት ነው። በቀስታ በዛ መልኩ ካዋሃድን በኋላ ለ24 ሰዓት አረፋው ከውስጡ እስኪወጣ ድረስ ጠብቀን የሳሙናውን መወፈር ማየት እንችላለን ማለት ነው። ያው በዚህ መንገድ ብንጠቀም የተሻለ ሳሙናችን ወፍራምና ጥራቱን የጠበቀ ሊሆን ይችላል። ለበለጠ መረጃ ደግሞ በቪዲዮ የመጨረሻ ላይ ቪዲዮን እስከ መጨረሻው እዩ። በቪዲዮ መጨረሻ ላይ በፒዲኤፍ ወይም ደግሞ ቪዲዮ መጨረሻ ላይ የተለያዩ ቀመሮችን አስቀምጥላችኋለሁ። ከዛ ውስጥ እናንተ